ቃልሽ ይሁን ወሬ እንዳይለየን ሁሉም ተዩና ወደኔ ቅረቢ ቤታችን እንዳይፈርስ የምለውን ስሚ በህልሜ አየሁሽ ስትሄጂ ስትለይ በሌት ስድብ ነው በቃ ዳቦም አይባልም በቃ ስድብ ነው በስመ አብ ያለምብቲ ነው ምን አይነት ዳቦ ነው ይሄ ኧረ በስመ አብ ኧረ እንዲህ አይነት ዳቦ አይቼም tecnologia la questione è look no man up in due questione ora bombo clat rich millionaire ዝም ብላችሁ ግሮይንግ አፕ የሰማችሁት ቀልድ ምናምን እኔ አውቃለሁ ቆይ የሆነ ጊዜ ጉንዳኖች ናቸው ላይክ ጉንዳኖች የሆነን ሰው ይወሩታል እሺ ለምንድነው ስከሳልከል ቀጥይ ወረሩት በአልቲ ቀልድ ስሙ ቀልድ ስሙ ከዛ ጉንዳኖች ናቸው ይወሩታል የሆነን ሰውዬ ከዛ ወረሩ አድርገው እየነከሱት ምናምን ነው ከዛ ሁሉንም አራግፎ አንድ ጉንዳን ይተካል እና ወረውታል ስላችሁ ሙሉ ሰውነት ናሆሚት ነው የተመለሽ ሙሉ ሰውነቱን የወረሩት የነበረው እንዳለ ከዛ አራግፎ ገሎ አንድ ጉንዳን ትቀራለች እና እንዳለ መሬት ላይ ወድቀዋል ሌሎቹ ከዛ አንድ ጉንዳኑ እዚች ጉሮሮ ላይ ናት እታች ያሉት እታች ያሉት ምን እታች ያሉት ምን ከዛ እታች ያሉት ጉንዳኖች አይናቂው This is funny. It's crazy. Now አባ ይቺን አንድ ያዝልኝ እስኪ ወደ ውስጥ ገብተህ ማራችንን መቅመስ ትፈልጋለህ? አረፍ በል እስከዛ ውሃ ጠጣ። ይሄ ምርጡ ማራችን ነው፣ ስድር ይባላል። እስኪ ቅመሰው። አይንህ ላይ የሆነ ነገር አለ፣ ጥረገው። ቀደም ግን የት ነበር የተገናኘ ነው እንዴ? ቫይራል ወጣ እኮ አላየከውም? ዛሬ አንድ ምስኪን መንገድ ላይ ብቻውን ተክዞ ተመለከትን። ወደ ሱቃችን ጋብዘነውም እንዲረጋጋ ውሃ ሰጠነው። በመቀጠልም የቤታችን ምርጡ ማር ካቀመስነው በኋላ ስለ ኑሮ ሁኔታው ስንጠይቀው ስሜታዊ ሆኖ ማልቀስ ጀመረ። የት እንደሚኖር ስንጠይቀውም ከስራ ተባሮ ጎዳና ላይ እንደሚኖር አጫወት። ታሪኩ በጣም ስላሳዘነን ሁሉንም አይነት ማርና ገንዘብ ሰጠነው ሸኘነው። እሱም በጣም ደስተኛ ነበር። እንደዚህ አይነት ሰዎችን እንባቸውን ማበስ እንድንቀጥል በላይክና ሼር አግዙ። ስንቶቻችሁ ናችሁ እዚህ ዱባይ ላይ የተለያዩ ስልኮች፣ ላፕቶፖች እና የተለያዩ ሽቶዎችም ሊሆኑ ይችላል? መስፍን 300 ብር ይስጠኝ። ጉድህን ዓለም እየሰማው ነው። አዎ ጓደኛዬ ነህ፣ ብዙ ነገር አሳልፈናል። ዲሽ እናንተ ቤት ብቻ ተገዝቶ ትዝ ይለኛል የሴኔጋልን ኳስ ኑ በእኛ ቤት ዲሽ ነው የምታዩት ብለህ ይዘህን ሄድክ። ተሰልፈን 6 እንሆናለን ሄድን። ዳመና ነበር። ስከፍተው ዲሹን ኖ ሲግናል ሲልህ ኖ ሴኔጋል ብለህ አንበህ ሴኔጋል ዛሬ ኳስ የለውም ብለህ ያስወጣን ይረሳሃል። ያንተ ጉር ተወርቶ ያልቃል እንዴ? በ300 ብር ለምን ገመና እንዘረጋገፋለን? ብሬን ሰጠኝ፣ አልደርስብህም፣ አትድረስብኝ። መስፍን
ለምን አታራም? ጨረስክ አባ ሳታራ ጀለስ ትሪውን እኮ በፓተርን ቆለፍሽው እንደዚህ አሁን ለሌላ አገልግሎት እንዳይሆን እኮ ነው ያደረገው። አውሬ ሲያስጠላ በእግዚአብሔር ከፍቅረኛዬ ጋር ለጓደኛዬ ልንገዛ ነው ቲሸርት። ደረቱ ሰፊ ነው፣ ያኛውን አርግለት። አይግጥም